እያቸው እስኪ በእግዚአብሔር እነዚህ ልጆች ማለት ነው። አሁን እነዚህ ማዳም ቤት ነው የሚሰሩት። እውነት እኔ አንድ ቪዲዮ አሁን አይቼ ግርም ስላለኝ እስቲ ለእናንተ ለውድ ቤተሰቦቼ ይህንን ቪዲዮ እስቲ ቆይ ላሳያችሁ ብዬ ነው። ያያቻችሁ እንዴት እንትን የሚሉ አብሮ ነው የሚሰሩት አንድ ቤት ማዳም ቤት ሁለት ሆነው እና እናንተ ብትሉ ምን ታደርጉ ነበረ? እውነቴን ነው የምላችሁ። በጣም የሚከብድ ቪዲዮ እኮ ነው። እናንተ አይታችኋል እንዴ? እኔ ግርም እኮ ነው ያለኝ እግዚአብሔርን ነው የምላችሁ። እና አሁን ዘር ስል እያየሁት ነበረ እና እኩል ቆመው እንትን ይላሉ። የሆነ በቃ አፍላፊ ይከፋፈታሉ ማለት ነው። ለምን እንደዚህ ይሆናል እንዴ? አብሮ መስራት ከዚህ ቀደም ሰርቻለሁኝ አይደለ? አብራችሁ መሰሩ ማዳም ቤት ያላችሁ ብዬ ሰርቼ ነበረ ቪዲዮ አይደለ? አሁን ግን ግዴታ ይሄን ቪዲዮ መስራት ስላለብኝ ነው ድጋሚ እየሰራው ያለሁት ማለት ነው። ላስታውሳችሁ ብዬ ነው። የሰራ ቪዲዮ ድጋሚ አይሰራም፣ ግን ላስታውሳችሁ ብዬ ነው። ከዚህ ቀደም ቪዲዮ አንስቼ ነበረ፣ ግን እነዚህ ልጆች ሳያቸው አሁን እርስ በርስ በቃ ሊባሉ ደረሱ ማለት ነው። አብረው የሚሰሩ ናቸው፣ ሊባሉ ደረሱ። እንደምታዩ ከሆነ ቪዲዮን አጠራርጌ ነው ለእናንተ ያሳየኋችሁ ማለት ነው። እና ውዶችዬ ለምን እንደዚህ ይሆናል? ለምን እርስ በርስ ተዋዶ ተፋቅሮ መስራት ምን ችግር አለው? አሁን ይመስለኛል በስራ ነው እነዚህ ልጆች እንትን እያሉ ያሉት። በቃ በስራ ነው። ያው ስራ ስንሰራ የሁላችን የተለያየ ስራ አለ። የሁላችን አንድ አይደለም ስራችን አይደለ፣ ይለያያል። እና ግን እነዚህ ልጆች አሁን ላይ ይመስለኛል በስራ ነው እንደዚህ ጨቃጨቁ ነበር። እንደውም ድምጻቸውን እኔ አጥፍቼው ነው እንጂ ድምጻቸው በጣም ነበረ የሚከብደው። ለምን እንደዚህ ግን ይኮናል? ውድ ቤተሰቦቼ ሁለት ሆናችሁ መሰሩ። እኔ ሁለት ሆኖ መስራት በጣም ነበረ የምወደው። የምሬ ነው የምላችሁ። ሁለት ሆኖ መስራት በጣም ደስ ይለኛል። ማለት ሲከፋሽ ትነጋገሪያለሽ፣ ሲከፋሽ ታወሪያለሽ። የከፋሽ ነገር ለጓደኛሽ ሼር ታደርጊያለሽ፣ ትጫወቻለሽ። እንዲኮን ግን ጥንቅር ይበል። በእውነት እንዲኮነ ጥንቅር ይበል። ምን ያደርጋል? እርስ በርስ ማተከባበሪ ከሆነ ማተተዛዘኝ ከሆነ ምን ያደርጋል? የሷን ችግር እንደ ችግር ካላየው፣ የእሷን ድካም እንደራሴ አድርጌ ካላየው ይቅር። እውነት ብዙ አሉ፣ ሁለት ሆኖ ከዛ በላይ ሆኖ የሚሰሩ አሉ። የነዚህ ደግሞ ከፋ፣ ማርያምን ከፋ። ለምን እንደዚህ ይኮናል? እውነት ግን ትዕግስቱን ይስጣችሁ እግዚአብሔርን። ሁለት ናችሁ የምትሰሩ ብዙ አላችሁ። ተዋዳችሁ ስራችሁን ስጨርሱ ተጋግዛችሁ የምትሰሩ አላችሁ። ግን ይህን ሳየው ደግሞ በጣም ነው የገረመኝ። ድምጻቸው በጣም ነበር የሚረብሸው። በጣም ነበረ በቃ ዶም አፍላፍት ይከፋፈቱ ነበረ። እኔ ግን እዚህ ጋር አይመጠንም ብዬ ድምጻቸውን አጥፍቼ ነው ወደ እናንተ ትንሽ ያሳያችሁ ብዬ ነው ያመጣሁት ማለት ነው። ስለዚህ ውድ ቤተሰቦቼ ሁለት ሆናችሁ የምትሰሩ ይህን ቪዲዮ የምታዩ ሁለት ሆናችሁ የምትሰሩ ፕሊዝ 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 እርስ በርስ እንከባበር፣ እርስ በርስ እንዋደድ፣ ስራ ስንጨርስ እንተጋገዝ። ምንም ችግር የለውም። እሺ ውዶችዬ። እና በተሻለ መጠን እንዴ ሀገራችን አለ አይደል እንዴ? ከስንት ሆነን የምንሰራ እኮ አለን አይደል እንዴ? ስለዚህ ግድ እዚህ ማዳም ቤት ስላለን ብቻ በስራ እንትን ብለን እንደዚህ መሆን የለብንም። በጣም ነው የሚከብደው። እውነት አሁን አረቦቹ ቢያዩ ምን ይላሉ? ቢሰሙ ምን ይላሉ? እነሱ ራሱ እኮ በቃ ሌላ ነገር ማለታቸው አይቀርም። በእናንተ ላይ ነው ጫና የሚበዛው። ሲጀመር በእናንተ ነው ሌላ ነገር የሚመጣባችሁ። እና ተከባብራችሁ ስሩ፣ እርስ በርስ አትጋጩ፣ አትጣሉ። ምንም ያጣላ ነገር የለም። ይሄ የእናት የአባታችን ቤት አይደለም፣ የእኛ ንብረት አይደለም። ይሄ ነገ ሀገር ስንገባ ጥለ ነው የምንሄደው ነገር ነው። ስለዚህ በማይረባ ነገር ትዝብት ነው። ነገ ሀገር ስትሄዱ ትገናኛላችሁ እኮ። ግን እዚህ ጋር ግን መጥፎ ነገር እርስ በርስ እንትን ማለቱ አግባብ አይደለም። ውድ ቤተሰቦቼ በጣም ከባድ ነው እውነት። እኔ እወድ ነበር በፊት ከሰው ጋር መስራት፣ ከሰው ጋር መዋል እወድ ነበር። አሁን ግን ቪዲዮችን ሳይ በጣም እየፈራው መጣሁ። እውነት በጣም እየፈራው መጣሁ። ለምን ብቸኝነት ይሻለኛል አልኩኝ። እኔ ጋር የሚሰሩ አሉ፣ ተዋደው ተፋቅረው ነው የሚሰሩት። ግን እንደዚህ አይደሉም፣ በታሪክ ማለት ነው። እና በተሻለ መጠን እርስ በርስ እንዋደድ እስቲ። ሀገራችን እንኳን ነገ ስንገባ እንገናኛለን የሚባል ነገር የለም። እፍረት የሚባል ነገር ቀረ ማለት ነው ወንዶቼ። እና ፕሊዝ እባካችሁ ሁለት ሆናችሁ ምሰሩ፣ ሰላም ይኖራችሁ። እርስ በርስ ደግሞ እንደዚህ አትጋጩ። በቃ ስራችሁ ይለያያችኋል፣ በስራችሁ ትሰራላችሁ። ከዛ ውጭ ምንም ያገናኛችሁ ነገር የለም። ነገ ጥለን የምንሄደው ነገር ነው፣ የእኛ አይደለም። ይሄ የርስታችን አይደለም። ስለዚህ ፕሊዝ እባካችሁ ከዚህ ቪዲዮ አይታችሁ ተማሩበት። አብራችሁ የምትሰሩ ብዙዎች ያላችሁ የምትመሰገኑ አላችሁ። እውነት ለመናገር ጓደኞች ዛሬ ቢያማዲዮ ነገር ብትሆን ተወጣ ብትሆን ብትል የሷን ቦታ ሸፍናችሁ የምትሰሩ አላችሁ፣ በእርግጠኝነት አላችሁ፣ ብዙዎች አላችሁ፣ እናውቃለን። ግን
በዛው ደግሞ ሌሎችም ደግሞ አሉ የሚጋጩ፣ አሁን እንዳያቸዋት የሚጋጩ አሉ። ስለዚህ ይሄ አይጠቅመንም ውዶችዬ፣ አይጠቅመንም። እኛ የሚጠቅመን እርስ በርስ ስንተባበር፣ ስንተጋገዝ፣ ስንደጋገፍ ነው የሚያምርብን እንጂ እርስ በርስ መባላት መቧጨቁ እኛን አያምርብንም። እሺ ውዶችዬ፣ እንግዲህ በተረፈ ሰላማችሁ ይብዛ። አጣሪ ያለች ቪዲዮ እስቲ ለእናንተ ልልቀቅላችሁ ብዬ ነው የመጣሁት። ይህን ቪዲዮ ለመጀመሪያ ጊዜ የምታዩ ቻናሉን ሰብስክራይብ አድርጉ። ቪዲዮን ደግሞ ላይክና ሼር እያደረጋችሁ ቤተሰብ መሆናችሁን አትርሱ። እሺ ውዶች፣ ያበረታቱት፣ ቻናሉን ደገፍ አድርጉት ማለት ነው። በቀጣይ እንግዲህ ሌላ ቪዲዮ እያላችሁ እመጣለሁ። እሺ ውዶች፣ እና ማሰላም አላችሁ ነው። ግን ይህን ቪዲዮ እየተመለከታችሁ ግን ድጋሚ ቀርቼው ነው ቪዲዮውን ቸው ብዬ ነበር። ድጋሚ እንትን ብዬው ነው ማለት ነው ውድ ቤተሰቦቼ። በተረፈ እንግዲህ ሰላማችሁ ይብዛ። ቻናሉን ሰብስክራይብ ግን እያደረጋችሁ አይደለም፣ ቪዲዮ ትመለከታላችሁ፣ ቢያንስ የተወሰነ ታያላችሁ፣ ግን ላይክ አታደርጉም፣ ሰብስክራይብ አታደርጉም። ምን ችግር አለው? እኔ ከዚች ከማዳን ቤቷን በወጣ ምን ችግር አለው? ላይክና ሰብስክራይብ ብታደርጉ እና ቤት እያጸዳሁ ነው ትላላችሁ። እዚህ ጋር እያጸዳሁ ነው እንኳን እየቀረጽኩ ያለሁት ይገርማችኋል። እየቀረጽኩኝ ነው፣ ቤት እያጸዳሁኝ ነው። እችን ቪዲዮ ቆይ ለቤተሰቦቼ ቀረጥ ላድርግ ብዬ ወደ እናንተ የመጣሁት ማለት ነው። እና በዛውም ሁለት ሆናችሁ የምትሰሩ ልጆች በዛውም ቪዲዮ እንድትመለከቱ ቀን ጨባርኬ ያሳየኋችሁ ቤት እያጸዳሁኝ እየሰራሁኝ ነው ማለት ነው። አያችሁ፣ የኛ ቤት እንግዲህ ይህን ይመስላል ትላላችሁ። ኦ ማይ ጋድ፣ አያችሁት? አያችሁት? ፎቅና ምድር ግን እንደኔ 30-40 ጊዜ የምትጡ ካላችሁ እያያችሁ በዛውም እኔ እኮ ጠዋት ላይ ስገባ ስራ የለሽም ብትሆኝ ያላችሁ፣ እውነት ይህን የመሰለ ፎቅና ምድር እኮ እያጸዳሁ ነው ላይ መጥቼ የምጣደው። ወይኔ 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 ትላላችሁ። እና ለማንኛውም አመሰግናለሁ ውድ ቤተሰቦቼ። አሁን ቤቴን ስራት እንግዲህ ጨርሻለሁኝ። ወደ ቀጣይ ስራ ልገባ ነው ትላላችሁ። ኦማይ ጋድ ኦማይ ጉድነስ። እና አመሰግናለሁ ቤተሰብ። መልካም ቆይታ ያንላችሁ። ሰናይ ቀን። ቤተሰብ ሁኑ፣ ያልሆናችሁ ቤቱን ሰብስክራይብ በማድረግ አበረታቱ፣ የቻናሉ ቤተሰብ ይሁኑ ትላላችሁ ማለት ነው። አሁን ስራዬን ጨርሼ ወደ ግቢ አጠባ ልወጣ ነው። በዚህ ፀሐይ እንግዲህ ግቢ የሚያጥብ ሰው አለ እናንተ? አለ? ሁለት ብንሆን ኑሮ እናጥብ ነበር፣ ግን ብቻዬ ነኝ። ግን ሰላም አለው፣ እውነት ሰላም አለው። የቅድም ቪዲዮ እንዳታችሁ እኮ ሰላም አለው። እና አመሰግናለሁ። መልካም ነው። ባይ